ጋይስ ሰሞኑን ቲክቶክ ዓለምን እያነጋገረ ያለ ስራ ተመልክታችሁልኛል? ከልጅነታችን ጀምረን ከልጅነታችን ጀምረን ከልጅነታቸው ጀምረን እያየናቸው ስራቸውም እድሜያቸውም እኩል ያደጉ ልጆች በጣም ነው የምገረምባቸው። ሁሌ እኔ ከበፊት ጀምሬ ነው የምከታተላቸው። በጣም ነው የሚመችኝና ሁሌ ኢቭን አልመጣልኝ ሲሉ አንዳንዴ ሰርች አድርጌ እንትላል ኮፕሊንግ ምናምን ቲክታክ ላይ ኮፕሊንግ አድርጉልኝ ምናምን ስባል ያው ብዙ ሰው ሰላቸና እነሱም እውነት ለመናገር ሁሌ ነው ማድረግና ኮፕሊንግ ምናምን አደርጋለሁ። በጣም ነው የሚመችኝ እነዚህ ልጆች ከእድሜያቸው ጋር ስራቸውም አብሮ እያደጉ የመጡ ልጆች ናቸው። የእውነት ኮንተንት ክሬሽን የሚባለው ወይም ደግሞ ኮንተንት ክሬት ማድረግ የሚባለውን ነገር በትክክል እያየሁባቸው ያሉ ልጆች እነኚህ ልጆች ናቸው። ሰሞኑን ደግሞ በጣም አስገራሚ ስራ ሰርተዋል። በጣም የሚገርም ስራ ሁሉንም ቲክታክ ዓለም ላይ ወይም ደግሞ ቲክታክ ተጠቃሚ በሙሉ በአንድ ላይ ቁም ያስጨበጨበ ስራ ይሰሩ። እውነት ለመናገር አብዛኛው ያው እንትን ካላልን በስተቀር አብዛኛው ቲክታክ አካባቢ ወይም ደግሞ ኮንተንት ክሬት የሚያደርጉ ሰዎች የምናደንቅ ሰዎች ካለ እነዚህን በአሁን የሰሩትን ስራ አለማድነቅ ንፉግነት ነው። እውነት ለመናገር በጣም ነው የሰሩት። ከኤዲቲንግ ጀምሮ፣ ከካሜራማን ጀምሮ፣ ከአክቲንግ ጀምሮ፣ ከሎኬሽን በቃ ምን ብዬ ልንገራቸው። በእኔ እይታ በራሴ እይታ በደንብ የተሰራ ምንም ሊወጣለት የማይችል ስራ ሰሞኑን ተለቆ በቃ እኔ ስንዴ እንዳየሁት ምን ያክል ሰርች እያልኩ እንዳየሁት በቃ አላርን ኮንተንት ክሬት ለማድረግ ምናምን ብዙ ጊዜ ኮንተንት ክሬሽን ላይ እንትን ላለውና የእውነት በጣም የገረመኝ ስራ ማለት ነው። ይሄንን እስኪ እንየው። እነኚህ ማን መሰላችሁ? ታውቃቸው አብዛኛው ቲክታክ ተጠቃሚ ያውቃቸው ጉተማና ብሩ። የእውነት ጉተማና ብሩ ጭጮች ነበሩ። እውነት ለመናገር ከሆነ ጊዜ አሁን ነው ዳይናሚካል ነው ኢንተርፌሳቸው የሆነ አካላቸው ነው እየተቀየረ የመጣና በዛ ልክ ግን ስራቸውን በጣም እየተቀየረ እያደገ የመጣ ልክ አካላቸው ገና ከርቢያቸው ጋር ስራቸው እያደገ የመጣ ጉተማና ብሩ እውነት ለመናገር ከገና ወደ እንድር ከመሄዴ በፊት አድናቂያችሁ ነኝ። ቀጥሉበት። የሚገርም ስራ ደግሞ ይዛችሁ መጣችኋል። ከዚህ የበለጠ በምን እንጠብቃለን? እውነት ለመናገር እኔ እስኪ የሰሩትን ስራ ያንዳንድ እያየሁ ነው። ይህ ሽሙጥ ግን ፈረስ ሽሙጥ ገቢ አላ በቴዲ አፍሮ ሙዚቃ ብዙዎቻችን እንደምናውቀው ምንድነው አይደፈርም ተብሎ ነው የሚታወቃል አይደለ? ኢቭን ሊፕሲንግ ለመስራት ስታሰብ አሁን ደግሞ የአይዶል ውድድሮችን ጋር ብዙ ጊዜ ቴዲ አፍሮ ሙዚቃን ብዙ ጊዜ ሲወዳደሩ አይተን አናውቅም። የሆነ እንትን ለማድረግ በሌሎች ሙዚቃዎች የሆነ ነገር ሲደረግ በሱ ግን የሆነ ነገር ሲደረግ አይተን አናውቅም። ለምን ስኬል አፕ የሆነ ስኬል ላይ ከአብዛኛው ሙዚቃዎች ትንሽ ስኬል አፕ ሆኖ ተቀምጧል ብለና እንትላለና በቃ ብዙ ነገሮቹ የተሻለ ተብሎ ስለሚታሰብ የቴዲ አፍሮ ሙዚቃን ደፍሮ በዲፕሲንግ በቪዲዮ ክሊፕ ለመስራት እንደሆነ ያን ያክል ብዙ ሰው ሲደፍር አይተን አናውቅም። ጉተማና ብሩን ደፍረው ግን ልክክ አድርገውታል። እንዲህ ልክክ የሚገርም ስራ የተሰራበት ማለት ነው። ፈረስ ሲጋሉ የሆነ ሎኬሽን ትጣላላችሁ። በቃ ሎኬሽን እንዴት ያገኘዋት እንዴት መረዱት? የሚገርም ሎኬሽን ነው። ሳር አለው፣ ወንዝ ዳር ነው፣ የሚገርም ሜዳ አለባበስ በጣም ወደው አለባበስ። በነገራችን ላይ ስማቸው ጉተማና ብሩ የትኛው ብሩ እንደሆነ ብዙ ጊዜ መለየት አልችልምና ቁንጮ ቺዚሽ ጋር ያለች እኛ አካባቢ ቁንጮ ነው የምንላት። ቁንጮ ነው ቃሬ እንላታለን። ቃሬ ወይ ቁንጮ ነው የምንላትና እሷን ራሱ የሆነ ከቪዲዮ ከእንትኑ ጋር ይመልሰን የለ ከዛ ጋር ነው የሚሄደውና ከሙዚቃው ጋር ከኦዲዮ ሚውዚክ ጋር እንዴት አድርጎ ሰው በቃ ሰው ጋር ልክክ ብሎ እንዲገባ አብዛኛው ቃሬ ወይም ደግሞ ቁንጮ የሚባለው አብዛኛው ኢትዮጵያ ዘ ብርና ሰው ናቸው። ግን የሆነ ካሜራ ፊት ያለ አይመስልም። እውነት ለመናገር በቃ የሁለቱ ብቻ ኖርማል የጓደኝነት ጥጋቸውን የጓደኝነት ፍቅራቸውን እየተገላለጹ ያሉ ልጆች ህፃናት ነው የሚመስሉት። የነ ካሜራ አክሽን ተብለው የጀመሩ ምናምን አይመስልም። የእውነት ትችላላችሁ። ብዙ ኮንተንት ክሬተሮች ብዙ ጊዜ የሚገርም አይዲያ የሚገርም ስክሪፕት ይዘው ነገር ግን ካሜራ ጋር ሲቀርቡ ያው ካሜራን ለምሳሌ ሰዎች ጋር አሪፍ ቢሆኑ ካሜራ ድቅን ሲሉ ወይም ደግሞ ካሜራ ፍሌክስ ሲቀርቡ የሆነ እንትን አለ አይደል? አክሽን ተብሎ ሲጀመር እንትን ማለት ይሆናል፣ ማስመሰል ይሆናል። ያ ማስመሰል ደግሞ ጎልቶ ይታይና ከሪሉ ማስመሰሉ ጎልቶ ይታይና ሰው ብዙ ጊዜ አትራክት አያደርግም። እዚህ ጋር ግን እሱን አይደለም እያየሁ ያለው። በቃ
ኦዲዮ ሚውዚክ አለ። ከዛ ጋር ቁጭ ነው አብሮ ልክክ ብሎ ነው እየሄዱ ያሉት። ምንም ማስመሰል አይመስልም። አክቲንግ በቃ የለም ሪል ነው የሚመስለው። ካሜራ አክሽን ተብሎ ጀምሮ አይመስልም ሁላ። እግዚአብሔርን ትችላላችሁ። እዚህ ጋር ለቪዲዮ ለኤዲተሩ የእውነት ሳላደንቅ አላልፍም። የሚገርም ኤዲተር ነው ያላቸው። ግን በዚህ ሙዚቃ ብቻ አይደለም ማለት በዚህ ስራ ብቻ አይደለም። በእነሱ የተለያዩ ሶሻል ቲክቶክ ላይ በሚለቋቸው የተለያዩ እንትኖች ጋር ቲክታክ ላይ ሲለቁ አይታችሁ ሌሎች ስራዎቻቸውን የሚገርም ኤዲቲንግ ነው ያላቸው። የሚገርም ካሜራማን እንዳላቸው ያስታውቃል። ካሜራማንና ኤዲተሩ እንዲተስማምቶ ነው እየሄዱ ያሉትና ያው ልጆች አክቲንግ ጎበዝ ናቸው፣ ካሜራማን አላቸው፣ ጎበዝ ኤዲተር አላቸው። ስራውን መጠበቅ ነው እንግዲህ። ከዚህ ውስጥ ምን አይነት ስራ እንደሚሆን ምን ጥያቄ የለውም። ጥሩ ነው። እናትያ ልጇ ሲወድቅ ልቧ የሆነ ስሜት ሰጣት፣ ሲግናል አገኘች። እውነት እኮ ነው። በነገራችን ላይ አብዛኛው እናቶቻችን ለልጆቻቸው በሆነ ነገር በደመ ነፍስ ያውቁታል ይባላል። አረ ይመቻችሁ፣ እግዚአብሔርን ትችላላችሁ። እዚህ ጋር የምር ወደቀው ይጎዳል። አንደኛ መሬቱም ትንሽ እንትን ነገር ነውና ልጆች ግን የፈረስ ግልቢያ ግን ልምድ ያላቸው ነው የሚመስሉት። አይ ከወደቀው በኋላ እንደወደቀ ሲያይ ተመልሶ ፈረሱ እየሄደ ነው እየጋለበ እያለ የወረደና ልምድ አላቸው። ደግሞ በጣም ተለማምዶታል። እዚሁ ጋር ተለማምዶታል። ለዚህ ቪዲዮ ጋር ምንም የሚኮሰኩስ የለም። ማርያም ምንም የሚኮሰኩስ ነገር የለም። ካሜራ ባና አንተ ገረሙ ይፈረሱ አረ ትችላላችሁ፣ የእውነት ትችላላችሁ። በቃ ራሳችሁን ችላችሁ የፊልም ኢንዱስትሪ ራሳችሁ ይሄ ክሊፕ ባይዘ አሁን ስራ በኔትፍሊክስ መተላለፍ የሚችል በቃ ብቁ በቃ እውነት ለመናገር ሶሻል ሚዲያ ተጠቃሚ ይሄን ስራ ምንም የሚኮሰኩስ ነገር የሚያወጣለት አይመስለኝም። በቃ እኔ አይደል ነው እንግዲህ በጣም ባለሙያዎች ሊሰብቱት ይችላል። ድንቅ የሆነ አስገራሚ ገራሚ የሆነ ስራ ማርያም ምንም የሚኮሰኩስ አሁን ሙዚቃው ጋር ከኤዲቲንግ ጀምሮ ከካሜራ ካፕቸሪንግ ጀምሮ ከነሱ አክቲንግ ጀምሮ ከሙዚቃ ጋር ቀንደክ ክሎ ነው የሚሄደው ከቢቱ ጋር ምናምን ልክክ ያለ በቃ ሞሽን ተብሎ ትራንዚሽን ሲያምር በቃ ትራንዚሽናቸው ሲያምር እውነት አሁን የቪዲዮ ትራንዚሽን ኤዲተር በቃ ትችላለህ፣ ማርያም ትችላለህ። ወደ እንትን ይከታልና ማለት ሙዚቃን የምናውቀው ነው ማለት ከልጅነታችን ጀምሮ ያዳመጥነው ሙዚቃ ነው። ያው ግልጽ ነው ምንም ስለ ሙዚቃው የምናወራው ነገር የለም። ክሊፑ ጋር ሲደመርበት ደግሞ ጭራሽ ሌላ አይደለም። የጓደኛችሁን የልጅነት ጓደኛችሁ ምናምን እዛ ውስጥ ነው። እነሱን እያየሁ ራሴን ጓደኛዬ ምናምን ትዝ የሚለኝና ጉተማና አብሮ የምት ይችላል። ከዚህ ያበደ ደግሞ ከዚህ የበለጠ ያበደ ስራ እንጠብቃለን። ማዘሯ ራሱ ማለት ከዚህ በፊት አይቼ አላውቅም። አክቹዋሊ በሜካፕ ተቀይራ ይሆን አላውቅም። ከዚህ በፊት ከነሱ ጋር ኮላብ አድርጋ ስትሰራ አላውቅም። ግን በቃ ትችላለች። ማዘር የሆነ የሰራችው እዚህ ጋር ጉተማና ብሩ የእውነት
አንደኛ ስላላችሁ ገልጸው ወደፊት ከዚህ የተሻለ ከዚህ እውነት ለመናገር በቃ እስኪ መሰቅላችሁታ እንዴት እንደምትሰሩት አላውቅም። ለራሳችሁ ከራሳችሁ ጋር ተወራሩት። አሁን ያው ሁሉም የራሱ እይታ አለው። ለኔ ግን በኮንተንት ክሬሽን እና በጣም ከማደንቃቸው ጥቂት ሰዎች መካከል አንደኞቹ እናንተ ናችሁ። አሉ የተወሰኑ ኮንተንት ክሬተር በጣም የሚገራርሙ ኮንተንት ክሬት የሚያደርጉ እዛ ጋር ደግሞ በደንብ አክት የሚያደርጉት ልጆች አሉና እነሱን ደግሞ ወደፊት እናያቸዋለን። አንድ ሰሞኑን ማለት ያነጋገር የሚገርም ኮንተንት ሪሊዝ ያደርጋል ሁሌም አክቹአሊ እሱም ልክ እንደነዚህ እሱም ሁሌም ምርጥ ስራ ነው የሚለቅልን። እሱን ደግሞ እናየዋለን። ጉተማና ብሩ በጣም እናመሰግናለን። ስራችሁን በጣም ተመችቶኛል። ከዚህ የበለጠ እጠብቃለሁ። ከልጅነታችሁ ጀምሬ እያየኋችሁ ከእድገትና ከእድሜያችሁ ጋር ስራችሁን አብሮ እኩል ነው እያደገ ያለውና ቀጥሉበት። ይመቻችሁ።